ሰላም ጤና ይስጥልኝ አድማጮቻችን፣ ዛሬ የአማርኛ ዜና እናሰማለን። ሜይ 30 2026 የሀገር አቀፍ ምርጫ ዝግጅት። ኢትዮጵያ ሰኔ 1 ቀን 2026 የሚካሄደውን ሰባተኛ አጠቃላይ ምርጫ ለማካሄድ የመጨረሻ ዝግጅትን እያጠናቀቀች ነው። ከ50 ቢሊዮን በላይ መራጮች ተመዝግበዋል። ነገር ግን በአንዳንድ የአማራና ትግራይ አካባቢዎች የጸጥታ ችግር ምክንያት ምርጫ አይካሄድም ተብሏል። የጸጥታ ሁኔታ በአማራ ክልል የፋኖ ቡድኖች እና የመንግስት ኃይሎች መካከል ግጭቶች መቀጠላቸው ተዘግቧል። እነዚህ ግጭቶች የምርጫ ዝግጅቶችን እያስቸገሩ መሆናቸው ተገልጿል። የኢትዮጵያ ኤርትራ ግንኙነት በኢትዮጵያ እና በኤርትራ መካከል ያለው ውጥረት እንደቀጠለ ሪፖርቶች ያመለክታሉ። ባለሙያዎች ሁለቱ ሀገራት ውጥረቱን በውይይት እንዲፈቱ ጥሪ አቅርበዋል። ሌላው ኢኮኖሚ በኢትዮጵያ ብሔራዊ ባንክ ለኢንቨስተሮች፣ ለዲያስፖራ ነጋዴዎች አዲስ የፍራንኮ ቫሉታ ደንብ አስተዋውቋል። መንግስት የንግድና የውጭ ምንዛሪ ፍሰትን ለማሳደግ እንደሚረዳ ገልጿል። መዝናኛ የኢትዮጵያ ታዋቂ ድምፃዊ ቴዎድሮስ አፍሮ የቅርቡ ያወጣው ኢትዮሪካ አልበም በማህበራዊ ሚዲያ እና በዩቲዩብ ላይ ትልቅ ተከታታይነት አግኝቷል። የውጭ ዜና በቨርጂኒያ ከባድ የአውቶቡስ አደጋ። በአይ-95 መንገድ ላይ አውቶቡስ ከበርካታ ተሽከርካሪዎች ጋር ተጋጭቶ 5 ሰዎች ሞተዋል፣ 34 ሰዎች ቆስለዋል። ብሔራዊ የትራንስፖርት ደህንነት ቦርድ ኤንቲኤስቢ ምርመራ ጀምረዋል። የአሜሪካና ኢራን ውይይቶች የአሜሪካ መንግስት ከኢራን ጋር የተኩስ አቁምና የኒውክሌር ውይይቶች ላይ መሻሻል እንዳለ ገልጿል። ነገር ግን ኢራን የመጨረሻ ስምምነት መደረሱን ገና አላረጋገጠም። ኢኮኖሚና የዋጋ ንረት የዋጋ ንረት ጫና በአሜሪካ ቤተሰቦች ላይ መቀጠሉ ተዘግቧል። የምግብና የኃይል ዋጋዎች ከፍ ብለው መቆየታቸው የሸማቾች ወጪ እየጨመረ ነው። አየር ንብረት በደቡብ አሜሪካ ግዛቶች ከባድ አውሎ ነፋስና ዝናቦች ተመዝግበዋል። ባለስልጣናት ለተጎዱ አካባቢዎች የጥንቃቄ ማሳሰቢያ ሰጥተዋል። ሌላው ፖለቲካ ፕሬዚዳንት ዶናልድ ትራምፕ እና አስተዳደራቸው በአራት ጉዳይ በኢሚግሬሽን ፖሊሲዎች እና በኢኮኖሚ አጀንዳዎች ላይ በርካታ ውይይቶች እያካሄዱ ነው። አንዳንድ የህዝብ ጥናቶች የፕሬዝዳንቱ የድጋፍ መጠን መቀነሱን ያመለክታሉ። ሌላው ቴክኖሎጂና ህዋ BlueRain.com ከሮኬት ሙከራ ጋር የተያያዙ ጉዳዮችን እየመረመረ ሲሆን የህዋ ፕሮግራሞች በስፋት የዜና ትኩረት እየሳቡ ነው። ዛሬ ያለን የዕለቱ ዜና በዚህ ያበቃል። በሌላ ዝግጅት እስከምንገናኝ በደህና ሰንብቱ።